አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ይዤላችሁ የመጣሁት ነዋቂዱል አርባዕ ነው። አራቱ መርሆች ስለ ሽርክ በሰፊው የሚዳስስ ኪታብ ነው። የዚህ ኪታብ አዘጋጅ አልኢማሚ አዳዕወት ሼክ መሐመድ ኢብኒ አብዱል ወሃብ ናቸው ማለት ነው። ኢብኒ ሱለይማን አተሚሚ ረቢ ሽረሕ ሊ ሶድሪ ወይስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ አሚን ያ ረብል ዓለሚን። ለቀዋዒዱል አርባዕ አራቱ መርሆች ስለ ሽርክ በሰፊው የምንዳስስበት ነው። ለምን ተፈጠርን? ሽርክ ማለት ምን ማለት ነው? ሽርክ እንዴት ሊገባ ይችላል? አምልኮ ማለት ምን ማለት ነው የሚለውን በሰፊው ይዳስሳል። አልኢማሚ ተቀዳሚ አዳዕወቲ ተጣሪ አሸኽ ታላቅ ሰው ሙሐመድ ብኒ አብዱልወሃብ ሙሐመድ የአብዱል ወሃብ ልጅ ብኒ ሱለይማን ሱለይማን ልጅ አተሚሚ የተወለዱት በ1115 ዓመት ነው በሂጅሪ አቆጣጠር ማለት ነው። የሞቱት ደግሞ በ1206 ነው ረሂመሁላህ። ቢስሚላሂ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህና አዛኝ ሆነው በአላህ ስም ጀምራለሁ አሉ። ኪታባቸውን ሲጀምሩ በአላህ ላይ በመታገዝ ጀመሩ። አስአሉላህ አልከሪም ቸር የሆነውን ጌታዬን እጠይቀዋለሁ አሉ። ለሚማረው ሰው ዱዓ ያደርጉ ነው ማለት ነው። አስአሉላህ አልከሪም ቸር የሆነውን ጌታዬን እለምነዋለሁ። ረብል ዓርሽል ዓዚም የታላቁ ዓርሽ ጌታ ባለቤት የሆነውን እጠይቀዋለሁ። አየተወላከ ወዳጅ አድርጎ እንዲይዝህ እንዲንከባከብህ ፊ ዱንያ በዚህ በዱንያ ላይ ስትኖርና ወልአኺረት እንዲሁም በአኺራ ወዳጅ አድርጎ እንዲንከባከብህ ቸር የሆነውን ጌታዬን የዓርሽ ባለቤት ጌታ የሆነውን አላህን እጠይቀዋለሁ። ወአየጀዐለከ እንዲሁም እንዲያደርግህ ሙባረከን የተባረክ እንድትሆን አይነማ ኩንት የትም ቦታ ብትሆን የተባረክ እንድትሆን አላህን እጠይቅልሃለሁ አሉ። ወአየጀዐለከ እንዲሁም እንዲያደርግህ ሚመን ኢዛ ኡዕጢየ ሸከረ ሚመን ከነዛ ኢዛ ኡዕጢየ ሸከረ በተሰጠ ጊዜ አመስጋኝ እንድትሆን አላህን እጠይቅልሃለሁ አሉ። ወኢዛ ብቱልየ ሶበረ ፈተና ሲፈተን ማለት ነው ከታጋሾች እንዲያደርግህ አላህን እጠይቅልሃለሁ። ወኢዛ አዝነበ እስተግፈረ ወንጀልን ሲሰራ ደግሞ እስትግፋር ከሚያደርጉት ማህርታን ከሚጠይቁት አላህ እንዲያደርግህ እጠይቅልሃለሁ። አላህ እስትግፋርን ከሚጠይቁ ባሮች እንዲያደርግህ አላህን እለምንልሃለሁ እጠይቅልሃለሁ አሉ። ምክንያቱም ረሱል ሰለም ከሰዎች ሁሉ በላጭ ወንጀልን ሰርቶ ወደ አላህ የሚመለስ ነው ስላሉ ፈኢነ ሃኡላኢ እነዚህ ሶስቱ ማለት ነው። ፈኢነ ሃኡላኢ እነዚህ ሶስቱ ያየናቸው አሰላተ ሶስቱ ማለት ነው። ኢዛ ኡዕጢየ ሸከረ ሲሰጥ ያመሰገነ፣ ወኢዛ እብቱልየ ሶበረ ሲፈተን የታገሰ፣ ወኢዛ አዝነበ እስተግፈረ ወንጀል በሰራ ጊዜ ማህርታን የሚጠይቅ ሰው ፈኢነ ሃኡላኢ እነዚህ ሶስት ነገሮች እኮ ፈኢነ ሃኡላኢ ሰላተ እነዚህ ሶስት ነገሮች ዑንዋኑ ሰዓደቲ የደስታ ዋናዎች ናቸው፣ የደስታ መሰረቶች ናቸው። ወኢዛ አዝነበ እስተግፈረ ወንጀል በሰራ ጊዜ ማህርታን ከሚጠይቁት አላህ እንዲያደርግህ እለምነዋለሁ። ፈኢነ ሃኡላኢ ሰላተ እነዚህ ሶስት ነገሮች እኮ ዑንዋኑ ሰዓደቲ የደስታ አይነቶች ናቸው፣ የደስታ አይነቶች ናቸው። ረሱል ሰለም የአደም ልጆች ሁሉ ተሳሳቾች ናቸው። ወንጀል ሰርቶ ማህርታን የአደም ልጆች ሁሉ ተሳሳቾች ናቸው። ከተሳሳቾቹ ሁሉ በላጩ ደግሞ ማህርታን የሚጠይቅ ነው እንዳሉት ማለት ነው። የደስታ ምልክቶች አይነቶች ናቸው እነዚህ ሶስቶቹ ማለት ነው። በተሰጠ ጊዜ አላህን የሚያመሰግን፣ ችግር በደረሰበት ጊዜ የሚታገስና ወንጀል በሰራ ጊዜ ማህርታን አላህን የሚጠይቅ ሰው እነዚህ የደስታ አይነታዎች ናቸው። ኢዕለም እወቃሉ እወቅ አንድ ሰው አንድ ነገር ሊናገር ትኩረት ሲፈልግ ስማኝማ መልእክት አለኝ ማስታወቂያ አለኝ ሲል ያን ነገር ትኩረት ሰጥቶ እንዳዳምጥ ይረዳዋል ማለት ነው። አስተማሪ ለሆነ ሰው ይሄን እንዲጠቀምበት ይገባል። ኢዕለም እወቃሉ አርሸደከ አላሁ ይምራህና
أرشدك الله لطاعته الله سبحانه وتعالى لما تهزز الله يمرهنا أن الحنيفية أي حنيفية من قدك أن الحنيفية حنيفية ملة إبراهيم يا إبراهيم من قد نتشعل لك أن الحنيفية كباطل ودي حق أزنبلتشو ملة إبراهيم يا إبراهيم من قد نتش الصوم من دنتش أن تعبد الله الله اللي تجزانو وحده بتشاون مخلصا ترت هادرجه له الدين دين إن هيمانوتن بملو لأله سسجدم سصوم حجم ستادرجم كل نجر الله سبحانه وتعالى بتشال تادرجنو وبذلك بزهمنو أمر الله يعززو جميع الناس كل المسويش الله سبحانه وتعالى يعززو بزهنو أن نعبد الله عندي نجزانا وحده بتشاون مالتنا مخلصا ترت هادرجن له الدين هيمانوتن بملو لسو بتشا سنسجدم سنصوم زكاة سنارجم እርድም ሁሉን ነገር ስንፈራም ስንተናነስም ለአላህ ብቻ እንዲሆን ማለት ነው የሰው ልጆችን አላህ Subhanahu Wa Ta'ala ያዘዘው በእነዚህ ነው ሰው ልጆችን በሙሉ አላህ Subhanahu Wa Ta'ala ያዘዘው በእነዚህ ነው وخلقهم لها የፈጠራቸውም ለዚህ ነው كما قال تعالى كف على الله سبحانه وتعالى እንዳለው أعوذ بالله من الشيطان الرجيم وما خلقت الجن والإنس إلا ليعبدون الله سبحانه وتعالى من قال وما خلقت الفتركم الجن جنوچن والإنس سوچن الفتركم إلا ليعبدون أنيم بيتشا ليجزو بيهون انجي على فإذا عرفت باوك جزي أن الله خلقك الله سبحانه وتعالى عندي فتره باوك جزي لعبادته السل لمجزات عندي فتره باوك جزي فعلم أوك وبدم بماوك على به أن العبادة أملكك لا تسمى أتسيمم أتبالم عبادة أملكو تبلا إلا سكر مع التوحيد بتوحيد بتشاسيهون بتشانونجي عبادة تبلا أتترام ويم أتسيمم مكناتهم كالله سبحانه وتعالى وجه بزو ميجزوس نجر ميملك نجر سلالة مالتنا ملائكان ميعمل كله نبيين ميعمل كله جنن ميعمل كله زافن دينجين ميعمل كله ስለዚህ عبادة አትባልም إلا ሲቀር مع التوحيد كتوحيد ጋር ቢሆን እንጂ ማለት ነው كما لك أن الطهارة እንደማትባለው እድራን كما أن الصلاة እንደማትባለው كما أن الصلاة እንደማትባለው كما أن الصلاة لك صلاة لا تسمى عندما تسيمو عندما تبالو صلاة تبلا إلا سكر مع الطهارة كطهارة قبيهون جي صلاة عندما تبالو هلو طهارة سينور ويودر سينور بيسجد صلاته بيسجد راسو صلاة አይባልም ማለት ነው ለምን طهارة አልነበረውም ማለት ነው ልክ صلاة عندما يبالو هلو ያለ طهارة عبادة عيبالم إلا مع التوحيد كتوحيد قابيهون نجي مالتنا فإذا دخل الشرك شرك بقبا قزي فإذا دخل الشرك كقبا في العبادة باملكوت استمالتنا فسدت ياتش عبادة تبلاشالك ودقت هون عليك مالتنا كالحدث لك عند حدث بهلت يكفلال ትልቁና ትንሹ ተብሎ ማለት ነው ትንሹ ምንድነው ሽንት መሽናት ሰገራና እንዲሁም አየር መውጣት ማለት ነው ትልቁ ደግሞ ባልና ሚስት ግንኙነት ሲያደርግ እንዲሁም ሴት ልጅ ሀይድ የወራባ ስታይና የወለድ ደም ንፋስ ሲኖር ማለት ነው እነዚህ ሶስት ነገሮች ስድስቱ ነገሮች ኖሮ አንድ ሰው ትንሹን ትጥበት ሞዱን እስቲንጃ ሳያረግ ቢሰግድ ሶላት አይሆንም ወይም ትጥበት የሚያስገድድበትን ሳይታጠብ ቢሰግድ ሶላት አይሆንም ማለት ነው ልክ እንደዛው عبادة አይባልም إلا مع التوحيد ቢሆን እንጂ ማለት ነው
ከልሐዲስ ልክ እንደ ሐዲስ ኢዛ ደኸለ ፊ ጦሃራ ላይ ከገባ አፍሰድሃ ትበላሻለች። ከማ ቃለ ተዓላ ከፍ ያለ አላህ ስብሓነሁ ወተዓላ እንዳለው እዚህኛው ኪታቡ ላይ አሁን ይሄ ቁርአን አያ የለም፣ እዚህ ላይ ግን አለ ማለት ነው። ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر أولئك حبطت أعمالهم وفي النار هم خالدون ما كان للمشركين ለሙሽሪኮችኮ አይገባቸውም አያዕሙሩ ሊያሳምሩ አይገባቸውም መሳጂድ አላህ የአላህን ቤት ማለት ነው። ሻሂዲነ የመሰከሩ ሲሆኑ አላ አንፉሲህም በነፍሶቻቸው ላይ የመሰከሩ ሲሆኑ ቢልኩፍር በክህደት ኡላኢከ እነዚህ ሐቢጦት አዕማሉሁም ሐቢጦት ውድቅ ትሆናለች አዕማሉሁም ስራቸው ወፊናሪ እሳት ውስጥ ሁም ኻሊዱን እነሱ ገቢዎች ዘውታሪዎች ናቸው። አንዳንድ ጊዜ ጀዋላችን ላይ ፒዲኤፍ ላይ ያለው ኪታቡ ላይ አይኖርም፣ ኪታቡ ላይ ያለው ደግሞ እዚህ ላይ አይኖርም ማለት ነው። እዛ ነው ኪታቡንም ያመጣሁት። ፈኢዛ ዓረፍት ባወክ ጊዜ አነ ሽርከ ሻን ከኪታቡ ያየው ልቅራላችሁ እዚህ ላይ ያጠር ይላል። ፈኢዛ ዓረፍተ طيب ኪታቡ ላይ ረዘም ያለ ይመስላል። طيب فإذا عرفت باوك ጊዜ አወክ أن الشرك ሽርክ ኢዛ ኻለጠ ለዒባደተ ዒባዳን ከተቀላቀለ አፍሰድሃ ያበላሻታል፣ ስራን ውድቅ ያደርጋል። ወአሕበጠ ልዓመለ ስራን ውድቅ ያደርጋል። አፍሰድሃ ያበላሻታል። ወአሕበጠ ልዓመለ ስራውንም ውድቅ ያደርጋል። ወሷረ ሷሒቡሁ ሚነል ኻሊዲነ ፊናር ወሷረ ይሆናል ሷሒቡሁ ይህን ስራ የሰራው ሰው ማለት ነው ሚነል ኻሊዲነ ፊናር እሳት ውስጥ ከሚገቡት ከሚዘወትሩት ይሆናል። ዓረፍተ አወክ አነ አሀመ ማ ዐለይክ አንተ ላይ አንገብጋቢ ማወቅ ያለብህን ነገር ማለት ነው። አወክ ማዕሪፈቱ ዛሊክ ይህንን ማወቅህ ምንድን ዒባዳ አትባልም፣ አምልኮ ዒባዳ አትባልም። አምልኮ ዒባዳ አትባልም ኢላ ማዓ ተውሂድ ጦሃራም ጦሃራ አይባልም፣ ሶላት አይባልም ኢላ ማዓ ጦሃራ ቢሆን እንጂ። እንዲሁም ሽርክ ሽርክ እንዳልነው ማለት ነው። እዚህ ጋር ሽርክ ስራን ውድቅ እንደሚያደርግ እንደሚያበላሽ አወቅክ ማለት ነው። طيب እዚህ ጋር እናደል ኪታቡ ላይ ያየሁም ስለሆነ ወደ ቦታ ይለያል። እሺ ዓረፍተ አወክ አነ አሀመ ማ ዐለይከ አንተ ላይ አንገብጋቢና አሳሳቢ የሆነውን ነገር አወክ ማዕሪፈቱ ዛሊክ ይህን ማወቅ እኮ ማለት ነው። ለዓለላህ ይከጀላልና አዩኸሊሰከ እንዲያጠራህ ሚን ሃዚህ ሸበካ ከዚህ ከሸበካ እንዲያጠራህ ይከጀላልና ወህየ እችም ሽርክ ማነው ሸበካ የተባለችው ማለት ነው። ወህየ ሽርኩ ቢላሂ በአላህ ላይ ማጋራት ይችላል። እዚህ ኪታቡ ላይ አሁን ይቀጥላል። وهي الشرك بالله الذي قال الله تعالى فيه الله سبحانه وتعالى እንዲህ እንዳለ ማለት ነው إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء إن الله سبحانه وتعالى لا يغفر أيمرم أن يشرك به بس لا يميقربتن ويغفر يمرال ما دون ذلك لمن يشاء كزوج قالون كشرك قالون لفلقوا الله سبحانه وتعالى يمرال يفلقون ሳይቀጣው ይምረውና ጀነት ያስገባዋል። ይፈልገው ደግሞ የወንጀሉን ያክል ቀጥቶ ጀነት ያስገባዋል ማለት ነው። ወዛሊከ ይህ ደግሞ ቢማዕረፈቲ በማወቅ ነው። 40 ቀዋዒደ አራቱ መርሆችን
በማወቅ ነው። ذكرها الله አላህ ሱብሓነሁ ወተዓላ አውስቷታል። ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ አውስቷታል። في كتابه በመጽሐፉ ላይ ቁርአኑ ላይ ማለት ነው። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ